ሞኒተሪንግ ስፒሪት ያላቸው ሰዎች ካሜራ የሆኑ ሰዎች አሉ። ራሳቸው የሰላይ ካሜራ የሆኑ ሰዎች አሉ እና ጓደኞቻችሁ ሲሆኑ ሁል ጊዜ ስለ እናንተ ማወቅ ይፈልጋሉ። ይደውሉና እሺ ምን አዲስ ነገር አለ? ምን አዲስ ነገር አለ? ምን አዲስ ነገር አለ? ሁሌ የሚጠይቋችሁ ጥያቄ ይሄ ከሆነ ጓደኞቼ አጣሩ፣ መጀመሪያ አጣሩ። እንደዚህ አይነት ጓደኞች ስለ እነሱ ማውራት አይፈልጉም። ሁል ጊዜ የሚደውሉት ስለ እናንተ ለማወቅ ነው። ምን ላይ እንዳላችሁ ሁል ጊዜ ማወቅ ሞኒተር ማድረግ ይፈልጋሉ ላይፋችሁን እና እየደወሉ ይከታተሏቸዋል። በሞኒተሪንግ ስፒሪት ይጀምርና ላይፋችሁን ማጥናት ስለሚፈልጉ ነው ይሄን የሚያደርጉት። ላይፋችሁን ያጠናሉ። ምን ላይ ነው ያለችው? ሲክሬት ኮምፒቲሽን ውስጥ ነው ያሉት። እንደዚህ ስለ እናንተ በጣም ኮንሰርንድ ኦብሰስድ እስከመሆን ድረስ እስከሚመስላችሁ ድረስ እቺ ልጅ ምንድን ነው እንደዚህ ስለኔ ኦብሰስ የሆነችው? በጣም ስለ እናንተ ላይፍ ኦብሰስድ ሆኖ የሚጨነቁ ሰዎች አንዳንድ ጊዜ ሞኒተሪንግ ስፒሪት ሊሆኑ ስለሚችሉ ተጠንቀቁ፣ አምልጡ ከቻላችሁ። እያደረጉ ያሉት በየቀኑ እየጠየቋችሁ እሺ ምን አዲስ ነገር አለ? ደረጃችሁን እየለኳችሁ ነው። ምን ባረግ ነው ከእሷ ጋር ፉክክሬ ላሸንፋት የምችለው? ሲክሬት ኮምፒቲሽን ውስጥ ነው ያሉት። እየተፎካከሯችሁ ነው። ሲክሬትሊ ከእናንተ የሚያገኙትን ኢንፎርሜሽን ወስደው ለመፎካከሪያ እነሱ ሳይነግሯችሁ ፍክክር ውስጥ ነው ያሉት። ዋን ሳይደድ ኮምፒቲሽን ውስጥ ነው ያሉት። እናንተ ግን በቃ ላይፋችሁን ትነግሯችኋላችሁ። ምን በቃ እንደዚህ አቅጄ እንደዚህ ሆኜ ይሄ ነገር ገጥሞኝ እንደዚህ ብሎኝ ፍቅረኛ እንደዚህ አድርጎኝ ምናምን ስትሏቸው እነሱ ሄደው ከእናንተ ጋር እንዴት እንደሚበላለጡ እንደሚፎካከሩ ነው የሚያጠኑት። በሞኒተሪንግ ስፒሪት ይጀምሩና ከነቃችሁባቸው ደግሞ ብሎክ ስታደርጓቸው ትክክለኛ ማንነታቸውን ይገልጣሉ። እስኪ ሞክሯቸው። እንደዚህ አይነት ጓደኞች ካሏችሁ ብሎክ ማድረግ ሞክሩ። ኢንፎርሜሽን መያዝ ሞክሩ። እሺ ስለ አንቺ ንገሪኝ፣ የኔ ምንም አዲስ ነገር የለም ምናምን እያላችሁ የእናንተን ብሎክ አድርጉባቸውና እስቲ ምን መልስ እንደሚሰጧችሁ ተመልከቱ። ክሬዚ ይሆናሉ፣ ያብዳሉ። ኢንፎርሜሽን እንደደበቃችኋቸው ካወቁ ደግሞ የበለጠ ጠላታቸው አድርገው ይነሳሉ። ምክንያቱም ኮምፒቲሽን ውስጥ ናቸው። ግዴታችሁ ነው። እናንተ ኢንፎርሜሽናችሁን ደረጃ ምን ላይ እንዳላችሁ ማሳወቅ፣ ሪፖርት የማድረግ ግዴታችሁ ነው ብለው ስለሚያስቡ እና ለግብአታቸው ስለሚፈልጉት ያንን ኢንፎርሜሽን የዛኔ ትክክለኛ ከለራቸው ይወጣል። ትክክለኛ ፉክክር ውስጥ ይገባሉ። አሃ መደባበቅ ተጀመረ። አሃ ኢንፎርሜሽኗን ለእኔ ላለመናገር ነው እንደዚህ ያደርገችው። እሷ ማንኝ ብላ ነው የምታስበው። እሷ እንደውም ከምሰራው በላይ እኔ መሆን እችላለሁ ብለው የዛኔ በትክክል በኋላል ፉክክር ውስጥ ይገባሉ ማለት ነው። እናንተ ማድረግ የምታደርጉትን ነገር መድገም ይጀምራሉ። ኮፒካት የሆኑና ይመጣሉ። ከሞኒተሪንግ ስፒሪት ጀምሮ ወደ ኮፒካት የሚያድገው የጓደኝነት ዳይናሚክ ይሄን ይመስላል ማለት ነው። ከት አድርጓቸውና እስቲ አንዳንድ ጊዜ ኢንፎርሜሽን አስርቧቸው፣ ስታርቭ አድርጓቸውና ሞክራቸው። እንደዚህ አይነት ጓደኞች ትክክለኛ ማንነታቸው ጠላት እንዴት ምን አይነት ኢነሚሲቲ ይዘው እናንተ ጋር እንደኖሩ የዛኔ ታውቃላችሁ። አንዳንድ ሰዎች በጣም ማውራታችንን፣ መተንፈሳችንን የልብ ጓደኛ መሆኗን ብቻ ነው የምናውቀው እንጂ ምን እየሰሩበት እንደሆነ በዛ ኢንፎርሜሽን ስለማናስተውል ከታርጓቸውና እስቲ ሞክሯቸው። የዛኔ ትክክለኛ ፉክክሩ ሲገቡ ታይዋችኋላችሁ። ኮፒ ማድረግ በሐላል ሲጀምሩ የዛን ጊዜ ድሮ በኢንፎርሜሽን በሚሰበስቡበት ጊዜ ፊት ለፊታችሁ አልነበረ የሚፎካከሯችሁ። ዞር ብለው እናንተ የምታደርጉትን ነገር ያደርጉ ነበር። አሁን ግን እግር በእግር የምታደርጉትን ነገር እየደገሙ ኮፒካት ሆነው በሐላል ፉክክር ውስጥ ሲገቡ ከሷ በላይ እኔ ይህን ማድረግ እችላለሁ ብለው ሲጋፋችሁ የዛኔ ታያላችሁ ማለት ነው። ሞክሩት።